ስብሐት ለክሙ ስሉስ ቅዱስ መዋያነ ክልኤ አእምሮ ለብርሃን ደነቅ ዘፈጠሮ ቃልክሙ በተናግሮ ስብሐት ለክሙ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለኩልክሙ አሃዊየ ወአሃትየ እፎ ሀሎክሙ አነ ዳህና ውእቱ እግዚአብሔር ይሰባህ። ዛሬ ደግሞ የምናጠናው ሌላ የእመቤታችን መዝሙር ነው። ያው ጊዜው እንግዲህ ወርሃ ጽጌ እንደመሆኑ ወይም ዘመነ ጽጌ እንደመሆኑ መጠን ብዙ ጊዜ በዚህ ዘመን ሰማቸው የምንችላቸው መዝሙሮች አሉ። እነሱን እንግዲህ ቀስ እያደረግን አንዳንድ እያልን እየተረጎምን መዝሙሩን በዛውም ደግሞ የግዕዝ ቋንቋን እየተማርን አብረን እናጠናለን ማለት ነው። የዛሬው መዝሙራችን ማርያም ጎየይኪ ይላል። ትርጉሙ ምንድን ነው? ያው አብረን እናጠናለን ማለት ነው። እዚህ ውስጥ እንግዲህ የምታውቋቸው ቃላት አሉ። ማርያም ስም ነው። ሄሮድስ ስም ነው። ተአምርም ያው ብዙ በአማርኛ ከምንጠቀመው ቃል ጋር ይመሳሰላል። ግፍም እንደዛው ብዙ የአማርኛ ቃላት የተቃላችሁ ግዕዝ ናቸው። እኛ ሳናውቃቸው አማርኛ ብለን የምንጠቀማቸው ቃላት እንዳለ ብዙዎቹ ግዕዝ ናቸው። ስለዚህ በአንድም በሌላም ግዕዝ ቃላትን እናውቃለን እንናገራለን ማለት ነው። ያው ግራመሩን እንዴት እንደሆነ ወይም ሰዋስው እንዴት እንደሆነ ከኛ የሚጠበቀው ማጥናት ነው ማለት ነው። ስለዚህ እዚህ ውስጥ ያሉትን እንግዲህ ስሞችንም ወይም ግሶችን እንዴት ኮንስትራክት እንደተደረገ ያረፍተ ነገር ግስ እንዴት ኮንጁጌት እንደምናረግ ወይም ግስ እንዴት እንደምናረባ እንዴት እንደምናወርድ አብረን እናያለን ማለት ነው። ስለዚህ የምንጀምረው ጎየይኪ ከሚለው ነው ማለት ነው። ያው ማርያምን ስለምናውቀው ጎየይኪ ከሚለው ሰው ምን አሰብኩኝ፣ እዚህ ጋር ሌላ ስላይድ አመጣሁኝና ጎየይኪ የሚለው እንዴት እንደመጣ አብረን እንድናየው ነው። በሌላ ቪዲዮ አይታችሁት ከሆነ ያጠና ነው አለ አይደል? መራሕያን ብለን 10ቱ መራሕያን በልሳነ ግዕዝ ብለን ያጠናናቸው አሉ። ወይም በእንግሊዝኛው ደግሞ ፕሮናውንስ የምንላቸው በግዕዝም ተውላጠ ስም እንላቸዋለን። አይ ቲንክ አማርኛ ስንማር ተውላጠ ስም ተብለን የተማርነው ተውላጠ ስም ወይም መራሕያን ይባላሉ። ሰው በእነሱ ይሄ ጎየ የሚለው ግስ እንዴት ነው ከጎየ ሸሸ ነው ጎየይኪ ብሎ እንዴት እንደመጣ አብረን እናያለን ማለት ነው። ስለዚህ አንድ ግስ ሁል ጊዜ ሲሰጠን በ10ሩ መራሕያን እንዴት እንደሚረባ ግን በሌላ ጊዜ ያየነው ይመስለኛል። ካላያችሁት ደግሞ ሄዳችሁ እዩ፣ ወይም ደግሞ ሌሎች መጽሐፍትንም ብታገላብጡ ስለ መራሕያን እና በመራሕያን ደግሞ ግስ እንዴት እንደሚረባ ማየት ትችላላችሁ ማለት ነው። ስለዚህ ከውዕቱ ስንጀምር ውዕቱ ማለት እሱ ማለት ነው። እሱ ለወንድ ለአንድ ለሩቅ ወንድ ተርድ ፐርሰን ለሚባለው ማለት ነው። ሶስተኛ መደብ ወንድ ለሚባለው እሱ ጎየ ነው። ያው ከአሁን በፊትም እንደተነጋገርነው ብዙ ጊዜ ግስ የሚገኘው በውዕቱ ነው። በላ፣ ጠጣ፣ ሄደ፣ ሞተ፣ ተኛ ምናምን የምንለው ሁል ጊዜ ውዕቱ ነው፣ ውዕቱ ላይ ነው። ስለዚህ ውዕቱ ግሱን እንዳለ ይዞ ይሄዳል ማለት ነው። ሰው በዚህ ጊዜ ሸሸ ይሆናል። ከዛ ይእቲ ላይ እዚህ ላችሁ ከሆነ ደግሞ ከውዕቱ ላይ ትን መጨመር ነው አይደለም። ስለዚህ ወየት ጎየት ሲሆን ጎየት ሲሆን ሸሸች ይሆናል ማለት ነው። ሰው ይእቲ ማናት? እሷ ነች። ካላስታወሳችሁ ይእቲ ማለት እሷ ማለት ነው። አሁን ይእቲ ተአቢ ካልኩኝ እሷ ትበልጣለች ለእመቤታችን። ይእቲ ተአቢ እምኪሩቤል ወተፈደፍድ እምሱራፌል እንላለን። እሷ ትበልጣለች ከኪሩቤል እና ደግሞ ከሱራፌል ደግሞ ትልቃለች የሚለው ማለት። ስለዚህ ይእቲ ሲባል እሷ ጎየት ሸሸች። አያችሁ አማርኛውን እዚህ ጋር ሸሸ ነው ሸሸች።
ግዕዙ ላይ ደግሞ ጎየ ነው። ከዛ ጎየት ናቸው። ጎየ ጎየት ላይክ ያጠናል። እንትናችሁን በእንደዚህ መሸምደድ ትችላላችሁ እንዳይጠፋባችሁ ማለት ነው። ሰው ውእቶሙ ደግሞ እነሱ ማለት ነው። እነሱ እነማን ናቸው? ብዙ ወንዶች ውስጥ አሁን እንደዚህ ብዙ ወንዶች ብንልበት ማለት ነው። ውእቱ ሲበዛ ውእቶሙ ይሆናል ማለት ነው። ብዙ ወንዶች እነሱ እ፣ ጎዩ ይሆናል ማለት ነው። ጎዩ በዛዩ ጎዩ ሸሹ ሸሹ ይሆናል። ከዛ ውእቶን የሚባሉትም ደግሞ እነሱ እነሱ ናቸው። ግን እነሱ ሲባሉ እነማን ናቸው? ብዙ ሴቶች። ወንዶቹ ውእቶሙ ነው የሚባሉት ታውቃላችሁ። ሴቶቹ ግን እንትኑ አይለወጥም ትርጉሙ። ለሴቶቹም ሸሹ ነው የምንለው፣ ለወንዶቹም ሸሹ ነው የምንለው። የሚለየው ተውላጠ ስሙ ወይም ደግሞ መራሂው ነው ማለት ነው። እዚህ ጋር የሚለየው ውእቶን ለሴቶች ውእቶን እንላለን፣ ለብዙ ሴቶች፣ ለብዙ ወንዶች ደግሞ ውእቶሙ። ያው እዚህ ላይ ለማስታወስ የግዕዝ ቋንቋ መራሕያን 10 የሆኑት ወይም ፕሮናውንሶች 10 የሆኑት ለወንድና ለሴት ስለሚለይ ነው። አሁን እንግሊዝኛ አይታችሁ ከሆነ ዩ ለአንተም ይሆናል፣ ለአንቺም ይሆናል፣ ለእናንተም ይሆናል። ዘይ ለእነሱ ይሆናል፣ ለሴቶቹም ለወንዶቹም ማለት። ስለዚህ ግዕዝ ግን ይለየዋል። አሁን ውእቶሙ ብሎ እነሱ ብሎ ወንዶቹን ኢቭን አማርኛ አይለይም። እነሱ ካለ ወንዶቹንም ሴቶቹንም ነው እነሱ እነሱ የሚለው። ሴቶቹ ብቻቸውንም ቢሆኑ እነሱ ነው የሚባሉት፣ ወንዶች ብቻቸውንም ቢሆኑ እነሱ ናቸው የሚባሉት። በግዕዝ ቋንቋ ግን ወንዶች ለብቻቸው ውእቶሙ ይባላሉ፣ ሴቶች ለብቻቸው ደግሞ ውእቶን ይባላሉ። እነሱ ለሚለው ማለት ነው። ብዙ ሴቶች ሆነው ደግሞ አንድ ወንድ ቢኖር እ፣ ውእቶሙ ይላል ማለት። ወንድና ሴት ተደባልቆ ሲሆን ደግሞ ውእቶሙን ነው እንጂ ውእቶን አንልም። ያው ይህን መራሕያንን ስታጠኑ ታገኙታላችሁ ማለት ነው። አሁን ወደ ሁለተኛ ምድብ ስንሄድ አንተ አንተ ያው አንተ ነው። አንተ አንተ ማለት ነው። በአማርኛም በግዕዝም አንተ ነው። አንተ ጎየይከ ይሆናል ማለት ነው። ጎየይከ ጎየይከ አንተ ምን አልክ? ሸሸህ ሸሸህ አንተ ሸሸህ። ከዛ አንቲ አንቺ። ያው ከአማርኛ ጋር በደንብ እንትን ብለን አስተውለን ካየ ነው ብዙ ይመሳሰላል። አንቺ ሲሆን ደግሞ ጎየይኪ ሰው የምንፈልገው አሁን እዚህ ጋር መጣለን ማለት ነው። ጎየይኪ እዚህ ጋር መጥቼ ላስታውሳችሁ። ማርያም ጎየይኪ ሰው ጎየይኪ ሲላት ምን እያላት ነው? ቀኛ ነኝ እየነገራችሁኝ ነው። ሸሸሽ እንደዚህ ላድርገው። ሸሸሽ እንደዚህ በስመ አብ ሸብአት ሸሸሽ ይሆናል ማለት ነው። ከዛ አንትሙ አንትሙ ደግሞ እናንተ ናችሁ። ብዙዎቹ ሴትና ወንድ ልትሆኑ ትችላላችሁ፣ ግን በግዕዝ ቋንቋ ያው አንትሙ የሚላችሁ ወንዶቹን ብቻ ነው። አንተን ለሴቶች ስላለ ማለት ነው። ግን አሁን እናንተ እዚህን ቪዲዮ የምትመለከቱት ወንዶችም ሴቶችም ስለሆናችሁ አንትሙ ስላችሁ እናንተን እያልኩኝ ነው ማለት ነው። አንቴ ካልኩኝ ደግሞ አንቺ አንዷ እህቴ ነው ቤት ቁጥሮች የምታዩ ይሄንን አንተም ስል እንደዛው። እሺ አንትሙ ሲሆን ደግሞ አንትሙ እናንተ ማለት ነው። ይህም ብዙ ጊዜ ነግሬያቸዋለሁኝ። አንትሙሰ ንበሩ ንበሩ በኢየሩሳሌም እስከ ትረክቡ እስከ ትለብሱ ኃይለ ማርያም የሚለው ማለት ነው። እናንተ ግን በኢየሩሳሌም ቆዩ ያላቸው ጌታችን ሲያደርግ አንትሙ ብሎ ያው ሰደው የሰን ፊደል አይተናል። ጠቃሚ ፊደላት ምናምን ብለን ሲገባ አንድ ቃል ላይ ምን አይነት ትርጉም እንደሚያመጣ። ስለዚህ አንትሙ ማለት እናንተ ማለት ነው። እሺ እናንተ ደግሞ ጎየይክሙ 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 ሸሻችሁ ሸሻችሁ ይሆናል ማለት ነው። እናንተ ሸሻችሁ። አንትን አሁንም እናንተ ነው፣ ሴቶች ናቸው። አዎ እዚህ ጋር ይቅርታ ጎየ ያ ነው የሚሆነው። እሺ እርግጠኛ ነኝ አስተካክላችሁኝ ነበር እስካሁን ድረስ። ይሄ ውእቶን ለሴቶች ሲሆን እንዳለ ኮፒ ፔስት አድርጌ ስላመጣሁት ረሳሁት መቀየሩን። ጎየያ ሸሹ እነማን? ሴቶቹ።
ጎየያ አንስት ጎየያ እማንበሳ ብል ሴቶች ከአንበሳ ሸሹ እንደማለት ነው። እዚህ ጋር የሚለየው ይሄኛው ጎዩ ሲሆን ይሄኛው ደግሞ ጎየያ ይሆናል ማለት ነው። እዚህ ጋር ስመጣ ነው አንተ እዚያ ላይ። እሺ ይሄም አሁን እናንተ ነው ጽፎ ይሻላል ከምሳሳት። እናንተ ለሴቶች ማለት ነው። ብዙ ሴቶች መምጣት ይችላሉ እዚህ ጋር። ብዙ ሴቶች እናንተ ጎያይክን ይሄኛውን አክቹዋሊ አምጥቼ አንዷን መቀየር ነው። ጎያይክን ነች የምትሆን ጎያይክን አንተን ጎያይክን እናንተ ሸሻችሁ። አነ ደግሞ እኔ ማለት ነው። እኔ አነ ጎያይኩ አነ ጎያይኩ ሸሸሁ ሸሸሁ ነገርማ ሪኮርዲንግ እሺ እኔ አነ ጎየይኩ እኔ ሸሸሁ ሸነቻችሁ ሸሸሁ ንህነ እኛ ንህነ እኛ እ- እኛ ሲሆን ጎየይነ ጎየይነ ሸሸን ሸሸን ስለዚህ ይሄ ጎየ የሚለው ሸሸ የሚለው ግስ በአስሩ መራሕያን እንደዚህ ተብሎ አም፣ ይዘረዘራል ማለት ነው። ስለዚህ ውእቱ ጎየ ካልኩ እሱ ሸሸ፣ ይእቲ ጎየት ካልኩ እሷ ሸሸች፣ ውእቱም ጎዩ እነሱ ሸሹ፣ ብዙ ወንዶች፣ ውእቶን ጎየያ እነሱ ሸሹ፣ ብዙ ሴቶች፣ አንተ ጎየይከ አንተ ሸሸህ፣ አንቲ ጎየይኪ አንቺ ሸሸሽ፣ አንትሙ ጎየይክሙ እናንተ ሸሻችሁ፣ አንትን ጎየይክን እናንተ ሸሻችሁ ብዙ ሴቶች፣ አነ ጎየይኩ እኔ ሸሸሁ፣ ንሕነ ጎየይነ እኛ ሸሸን እያለ ይሄዳል ማለት ነው። ስለዚህ አሁን እኛ የምንፈልገው እችን ነው የምንፈልገው ስለ እመቤታችን እያወራ ያለውን አንቲ ጎየይኪ ተውላጠ ስም አሁን እዚህ ጋር ራሱ ማርያም የሚለው አያችሁ ማርያም የሚለውን አሁን ማርያም ብለን ከምንጽፍ አንቲ ብንለው አሁን ግን ስለማን እየተወራ እንደሆነ ማወቅ አለብን። በእርግጥ አንቲ ጎኤኪ ማለት እንችላለን። አሁን ከላይ የሆነ ሌላ ነገር ማርያም የተጠቀሰበት ቦታ ቢኖር ኖሮ ከዛ አንቲ ብለን ወይ ደግሞ ከታች ሌላ አሁንም ማርያም ደግሞ ብለን ብንሄድ ከዛ አንቲ ብንል ስለ ማርያም እንደሆነ እየተወራ ያለ ማርያምን ከምንደጋግም በስም ፈንታ ማለት ተውላጠ ስም የሚባሉት ስምን ተክተው የሚገቡ ስለሆኑ ማለት ነው። እና መመሳሰሉን ልነግራችሁ ነው። አንቲ ብንልም እ፣ ማርያም ማለታችን ነው። ግን ማርያም የሚለውን ካወቅን ማለት ስለ ማርያም እያወራ እንደሆነ ካወቅን፣ ስለዚህ አሁን ጎየይኪ የሚለው ሸሸሽ ኮንትሮቨርሲ እዚህ ጋ ሸሸሽ አንድ ያዝን ማለት ነው። ማርያም ጎየይኪ ካለ ማርያም ጎየይኪ ካለ ማርያም ሸሸሽ ሸሸሽ ከምንድን ነው የሸሸችው? አሁን ቀደም ስለ አንበሳ ምናምን እያልኳችሁ ነበር። ከዛ ምን አለ ይሄ እምገጸ ሄሮድስ የሚል አለ። ይሄ አንድ ቃል ነው። እምገጸ ሄሮድስ ቢካዝ ይሄ ገጽ የሚለው ለራሱ ገጽ ነው። ልክ ቤተ ክርስቲያን እንደምላችሁ ሁልጊዜ እንደምሰጣችሁ ምሳሌ ቤተ ክርስቲያን ካልን የክርስቲያን ቤት ነው አይደለ? የምትለውን እንተዋትና ለጊዜው ገጸ ሄሮድስ ካልን የሄሮድስ ፊት ማለት ነው። የሄሮድስ ፊት ሶ የሚለው ደግሞ ይሄ ላልቶ ላልቶ ሲነበብ
ከ የሚለውን ትርጉም ይሰጠናል። ከ የሚለውን ትርጉም ይሰጠናል። እም ሲጠብቅ ደግሞ እም ሲጠብቅ ሁላችሁም ታውቃላችሁ ይሄን አማርኛ መጽሐፍ ምን ይካሉ። እም ሲጠብቅ ደግሞ እናት ማለት ነው። እሜ ካልኩኝ እናቴ፣ እም ካልኩ ግን እም ካልኩ ከ ማለት ነው። እም ካልኩ ግን እናት እያልኩ ነው። እም እምከ ካልኩ እምከ ካልኩ እናትህ እያልኩኝ ነው። እምኪ ካልኩ ልክ አሁን እዚህ ጋር ጎየኪ እንዳለው አንቺ ጎየኪ፣ እምኪ ካልኩ የአንቺ እናት ማለት ነው። እናትሽ እምኪ። እም ካልኩ ግን ከ ነው። ስለዚህ እም ገጸ ሳይሆን ሲነበብ አሁን እዚህ ጋር እም ገጸ ሄሮድስ አንድ ላይ እም ገጸ ሄሮድስ። ስለዚህ እች ከ ከሆነች የሄሮድስ ገጽ የሚለው ደግሞ ከዚህ ላይ ልቀጥለው ሰው ገጽ ፊት ነው በዚህ ኮንቴክስት ፊት። ስለዚህ ገጸ ስንል ይሄን የሄሮድስ ፊት ለማለት ገጸ ሄሮድስ ማለት አለብን ማለት ነው። ስለዚህ ከሄሮድስ ፊት ማርያም ሆይ ከሄሮድስ ፊት ሸሸሽ። ገብቷችኋል? ከሄሮድስ ፊት ማርያም ሸሸሽ። እሺ ለምንድን ነው የሸሸችው? ከዛ ሌላውን እኔ ኦኬ ይሄኛውን ሌላ ቦታ ልውሰደው። ለአርያው የሚለውን ኮንትሮቨርሲ ይሄን አይተናል። ከዛ እዚህ ጋር እንምጣና ጌም ባጠፋው። ኦኬ ከዛ ሁለተኛው መስመር ምንድን ነው? ለአርእዮ ተአምረ ግፍኪ። አሁንም ተአምረ ግፍኪ አንድ ላይ ነው የሚነበበው። እርግጠኛ ነኝ አሁን በደንብ ታስተውላላችሁ እዚህ ጋር ቢከዝ ተአምር የሚል ስላለ ማለት ነው። ተአምር የሚል አለ። እሺ ተአምር የሚል አለ። ተአምር ተአምር ነው አይደለም? ሚራክል የምንለው ነው። ተአምር ተአምር አይሆንም። ልክ ቤት እንዳልነው ቅድም አ፣ ገጽ እንዳልነው ማለት ነው። ተአምረ ግፍኪ ይሄ ተያያዥ ወይም ተነባቢ ቃላት ይባላሉ። ወይም ደግሞ በአይ ቲንክ በቅኔ ምናምን ደግሞ ዘርፍ ምናምን ነው የሚሏቸው። ስለዚህ ይሄኛውን እናያለን። መጀመሪያ ግን ለአርኤዮ የሚለውን እኔ ለአርኤዮ ለአርኤዮ የሚለው ከየት ነው የመጣው? ምንድን ነው? ማን ነው የሚለውን እኔ ለአርኤዮ ቅድም አይታችሁ ከሆነ እዚህ ጋር ጎየይክ የሚለውን አም፣ ግሱን አውጥተናል። ግሱን ጎየ ነው ብለን ግሱን አውጥተን ከዛ በኋላ ጎየይክ የሚለው እንዴት እንደመጣ አይተናል። አሁንም እዚህ ጋር አርአዮ የሚለው እ፣ እንትን ነው ንዑስ አንቀጽ ነው። እሱ ከግስ እንዴት ነው የመጣው የሚለውን እናያለን። አርአዮ ግሱ ምንድን ነው የሚሆነው? የዚህ ግስ አርአየ ነው የሚሆነው። ብዙ ጊዜ እርግጠኛ ነኝ ሰምታችሁ ታውቃላችሁ ይሄንን ግስ አርአየ። እንዲያውም አሁን መስቀል ስናከብር እ፣ መስቀል አብርሃ ላይ አለ። እ፣ መስቀል አብርሃ ላይ ነው ያለው እንኩልሰ ፀሐየ አርአየ እግዚአብሔር የሚለው ላይ ማለት ነው። ስለዚህ አርአየ ብዙ ትርጉም አለው። ሶ ምንድነው? አንደኛው አሳየ፣ ርእየ አየ ነው። ይሄኛው አርአየ አስደራጊ የሚባለው አርአየ ከሆነ አስደራጊ አቅተለ እንደምንለው ማለት ነው። አንደኛው ትርጉሙ አሳየ ነው። ሌላኛው ገለጠ ይሆናል። ገለጠ። ሌላኛው ደግሞ አበራም ይሆናል። እንደ አገባቡ ይለያል ማለት ነው። አበራ። እሽኛውን አሳየ ወይም ገለጠ የሚለውን እንውሰድና አሁንም ትዝ ይላችሁ ከሆነ የግስ እርባታ በአራቱ አናቅጽ ብለን አጥንተናል። ወይም ደግሞ የግስ አወራረድ ይባላል። ለምሳሌ እዚህ ጋ ቀዳማይ ልበል። ቀዳማይ ወይም ደግሞ ኃላፊ ኃላፊ ፓስት ቴንስ ማለት ነው። ኃላፊ ለትንሽ እጅ ደግሞ ካልአይ ወይም ደግሞ ፊውቸር ቴንስ የምንለው ካልአይ
ካልአይ ወይም ትንቢት ትንቢት ኡፕስ፣ ትንቢት ፊውቸር ቴንሳችን ማለት ነው። ከዛ ሳልሳይ ወይም ደግሞ ዘንድ አንቀጽ የምንለው አለ። ከዛ ራብአይ ራብአይ ቲንክ ያችኛው አንሽ መሰለኝ ወይም ደግሞ ትእዛዝ የምንለው ማለት ነው። ትእዛዝ ትእዛዝ ከዛ ታች እንምጣና ቀዳማዊ ወይም ደግሞ ኃላፊ የምንለው ራሱ ነው። አርአየ ነው። አርአየ አሳየ። መቼ ነው ያሳየው? በቃ እንትን ነው፣ ፓስት ቴንስ ነው። ይሄ ያለፈ ነው። ከዛ ካልአዩ ምን ይሆናል? ያርኢ ያርኢ። ይሄ እንደዚህ የሆነበት የራሱ ምክንያት አለው። የአመል ያለበት የና የአ አመል ያለበት ግስ ነው። እሱን ያው ግስ ስታጠኑ ታዩታላችሁ። ያርኢ ይሆንና ከዛ ሳልሳዩ ምን ይሆናል? ወይም ዘንድ አንቀጹ ያርኢ ያርኢ። እሺ ይሄኛውም ያርኢ ይሆናል ማለት ነው። ከዛ አሁን እኛ የምንፈልገው እዚህ ጋር ንዑስ አንቀጽ የሚባል አለ። ንዑስ አንቀጽ ንዑስ አንቀጽ የሚባል አለ። እሱ ምንድን ነው? ኦፕስ የት ሄድኩኝ? እሱ ምንድን ነው? አርእዮ አ እ እ እዮ ስላሽ አርእዮ አርእዮት አርእዮ አርእዮት። አሁን ለምሳሌ ቀደሰ ቢሆን ግሱ ማለት ነው። ቀደሰ፣ ይቄድስ፣ ይቀድስ፣ ይቀድስ፣ ቀድሶ፣ ቀድሶት። ሶ ቀደሰ አመሰገነ፣ ይቄድስ ያመሰግናል፣ ይቀድስ ያመሰግን ዘንድ፣ ይቀድስ ያመስግን፣ ቀድሶ ቀድሶት ማመስገን። ስለዚህኛው አርአየ ለምሳሌ አሳየ የሚለውን ትርጉም ብንወስድ በዚህ ኮንቴክስት አሳየ። እሺ ከዛ ያሳያል ያሳያል። ከዛ ያሳይ ዘንድ ያሳይ ዘንድ። ከዛ ያሳይ ትእዛዝ ነው። ይሄ ያሳይ ምን ያሳይ? ያው መገመት ትችላላችሁ። አሁን እዚህ ጋር ምን ልናሳይ እንደሆነ ማለት ነው። ከዛ ይሄኛው ማሳየት የሚባል ንዑስ አንቀጽ ይወጣል ማለት ነው። ማሳየት። ስለዚህ እኛ ይሄ አርእዮ የምትለውን ነው የምንፈልገው። ሰው አርእዮ የሚለው በራሱ እዚህ ጋር ማሳየት የሚል ትርጉም ይዞ መጣ ማለት ነው። ለምንድን ነች? ለነች ትርጉሟ በግዕዝም በአማርኛም። በዚህ ኮንቴክስት ደግሞ ባለፈው ን ብያችሁ ነበረ። ን ትርጉም እንወስዳለን ነበረ። አሁን ለምሳሌ እንሴብሖ ለእግዚአብሔር ስንል መዝሙር አለ አይደለ? እንሴብሖ ለእግዚአብሔር፣ እግዚአብሔርን እናመስግነው። ለ ለ እንደ ን ሆና ነው የመጣችሁ ለእግዚአብሔር ላይ የሚለው ላይ ማለት ነው። እዚህኛው ጋር ግን ለአርእዮ ሲሆን ለማሳየት፣ እዚህኛው ጋር ይሄ ማሳየት የሚለውን አምጥተናል። ይሄኛው ለማሳየት የሚል ትርጉም አለው ማለት ነው። ለማሳየት አይ ቲንክ የገባችሁ ይመስለኛል። ስለዚህ ይሄን ጨረስን ማለት ነው። ለማሳየት የሚለውን ጨረስን። ተአምረ ያው ተአምር ወደ ተአምረ ሲቀየር ነው። የነበረችውን ሳድስ የነበረችውን ወደ ግዕዝ ስንቀይር ተናባቢ ቃል ለማድረግ ማለት ነው። ላይክ የግፍሽን ተአምር ወይም የመገፋትሽን ተአምር የሚለው እንዲመጣልን ተአምርንና ግፍኪን አንድ ላይ ስናያይዘው ተአምር የሚለውን ትተን ተአምረ እናደርገዋለን ማለት ነው። ይሄ ያው ብዙ
ማየት ትችላለች። ቤተ መጻሕፍት፣ ቤተ መንግስት ምናምን የሚለውን ማለት ነው። ስለዚህ ምን እናድርግ አሁን? ይሄ ግፍኪ የሚለውን ደግሞ እስኪ እንየው። ግፍኪ ሜቢ እዚህ ጋር እንየው። ግፍኪ የሚለውን ግፍ ራሱ እንዴት እንደመጣ ዱፕሊኬት ላድርገውና እዚህ ጋር ሶ ኦኬ ኦኬ እዚህ እንዳለ ይሆናልና ዋናው ቃል ምንድን ነው? ይሄ ስም ነው። አሁን ግፍ በቃ አሁን ከግስ ውጭ ያሉትን ስም እያልናቸው ነው። ሶ ግፍ እንደዚህ ማለት ነው። ሽከፍና ጋና ቦልድ ነው። እሺ አሁን ለውዕቱ ምን እንላለን? ለውዕቱ አሁን ይሄ ግፍ የሚለውን በአስሩ በራእይ እንድናረባው ነው ማለት ነው። ውዕቱ ህግ አለ። ምናልባት አጥንተን እንደሆነ አላውቅም። ስም ስናረባ ውዕቱ ሲሆን አሁን በሳድስ የሚጨርስ ሳድስ ማለት እቺ የቃሉ መጨረሻ ሳድስ ስትሆን ውዕቱ ላይ ወደ ካዕብ እንቀይረዋለን። አሁን እሱ ነው አደለ? እሱ እሱ ምኑ ግፉ ግፍ ከሆነ ግፉ። አሁን ስም ቢሆን ስሙ ነው የምንለው። የሱ ስም የሚለውንም አብሬ እየሰራሁላችሁ ልሄድ ወይም ስም ያ ስም አ፣ ስም አሁን ስሙ ወይም ከግፉ ልጀምር። ግፍ አማርኛ ስም እሺ ግፉ ያ ማለት ግፉ ማለት ነው። በአማርኛኛ ግፍ በሚለው ስለምናየው እሺ ስም በሚለው እንስራ። ስሙ ስሙ ማለት ነው። ስሙ ማን ነው? ስሙ መኑ ውእቱ ስሙ የእሱ ስሙ ማን ነው? ስለዚህ ግፉ ግፉ የእሱ ግፉ። እሺ የእቲ እሷ ነች። እሷ ደግሞ አም፣ ይሄንን የመጨረሻውን የመጨረሻውን ፊደል ሳድስ ነው አሁንም አይደለ ወደ ራብ መቀየር። ይሄኛው እንዳለ ወስደውና ጊዜ ለመቆጠብ ግፍ አ አረገዋለሁ። ግፍ አ ይሄኛውን ደግሞ ፏ አረገዋለሁ ማለት ነው። ግፏ። ስለዚህ ስም የሚለው ምን ላድርገው? የነገራችሁኝ ነው እናንተ ብዬ አስባለሁ። ስሟ አማርኛው ነው። ስማ ስማ የእሷ ስም ማን ነው? እንዲያውም በጣም ጥሩ ምሳሌ መጣልኝ። ድሮ እኔ ኢትዮጵያ ያለሁኝ እኛ ሰፈር የእንትን ትምህርት ቤት ነበረ፣ ደብራችንም ነበረ የአብነት ትምህርት ቤት። ተማሪዎች ይመጡ ነበረ አ፣ ምግብ ሊለምኑ ማለት ነው። በእንተ ስማ ለማርያም ስማ፣ ይህን በደንብ ሰምታችሁ ታውቃላችሁ። በእንተ ስማ ለማርያም ስማ ማለት ስሟ፣ ስለ ማርያም ስለ ስሟ፣ በእንተ ስማ ስለ ስሟ ለማርያም በእንተ ስማ ለማርያም በሚለው ማለት ነው። ስለዚህ ስማ ማለት ስሟ ማለት ነው። ስሟ። እሺ እነሱ ብዙ ወንዶች ውእቶሙ ይሄን እንደውም ዋው፣ ግፍኦሙ ግፍኦሙ በደንብ ሰምተን እናውቃለን። እንትን ላይ አም፣ ህማማት ላይ ግፍኦሙ አይ ቲንክ መዝሙረ ዳዊትም ላይ አለ ግፍኦሙ ለእለ ይገፍኡኒ ምናምን እዚህኛው በመግፋት ነው መሰለኝ የዛኛው ኮንቴክስት። ኦኬ ኤኒዌይስ ግን አም፣ ግፍኦሙ ግፋቸው ግፋቸው ይቅር በሉኝ እንግዲህ አማርኛ በደንብ ስለዚህ አሁን ደግሞ ምን አደረግነው? በውእቶሙ ሲሆን ይሄንን ወደ ኦ ቀየር ነው፣ ወደ ሳብ ቀይረን ሙ ጨመርንበት። እች ሙ ተጨማሪ ፊደልች ማለት ነው። በዚህ እናርጋት። ግፍኦሙ እችን ወደ ኦ አድርገን ሙን ጨመርን ማለት ነው። ስለዚህ በስም ምን ይሆናል? ስሞሙ ይሆናል ማለት ነው። ም የነበረውን ከሳድስ ወደ
ሳብ ከቀየርን በኋላ ሙ ጨመርንበት ማለት ነው። ስለዚህ ስማቸው ስማቸው ይሆናል ማለት ነው። ይህ አሁን ከስሞሙ ጋር የሚመሳሰል ድንገራቸው እሞሙ እናታቸው የእመቤታችን ነው። ብዙ ጊዜ እሞሙ ለሰማዕታት ነው የምትባለው። እሞሙ ለሰማዕታት በስድስቴም ነው የሚለው። አሁን ስም እም ብል እንደዛ ነው። እሞሙ እናታቸው ይሆናል ማለት ነው። ስለዚህ ስሞሙ ስማቸው። እሺ ውእቶን አሁንም እነዚህ ሴቶች ናቸው። በእነዚህ ጊዜ ደግሞ ግፍኦሙ ብሏል። ግፍኦ ግፍኦሙ ካልኩኝ ግፍኦን ን ነው ማድረጎችን ደግሞ ችን ራሷን አመጣትና ይሄን አመጣውና ግፍኦን ስሞን ስማቸው ግፋቸው ይሆናል ለሴቶቹ ማለት ነው። ስሞን ያ አሁን ቤት ቢሆን ቤቶን ይሆናል ማለት ነው። ቤቶሙ ቤቶን ስሞሙ ስሞን እንደዚህ ፈልጋችሁ አሁን ቃል ቢሆን ራሱ ቃሎሙ ቃሎሙ ቃል ነበራ ቃሎሙ ቃሎን ይሆናል ማለት ነው። እናንተ ሌሎቹንም በቃ የግዕዝ ቃላት ሆነው በነጠላ ሆነው በሳድስ የሚጨርሱትም በዚህ መልኩ ማርባት ትችላላችሁ፣ መለማመድ ትችላላችሁ። ስለዚህ ግዕዝ ላውራ እንኳ ብላችሁ ለማውራት ብትሞክሩ በቃ የቃላት በደንብ ስለምታውቁ ቃላት ካጠናችሁ ግስ እንዴት እንደሚወርድ ስም እንዴት እንደሚረባ ካወቃችሁ ለማምጣት አያስቸግራችሁም ማለት ነው። የምትፈልጉትን ነገር አሁን ስማቸው ማን ነው እነሱ ስማቸው ማን ነው ብትሉ ቶሎ ማርባት ትችላላችሁ። እነሱ ቃላቸውን አልጠበቁም፣ እነሱ ቤታቸው የት ነው ምናምን ብትሉ በቃ በዚህ መልኩ አንድን ስም በደንብ ካጠናችሁ አንድን ግስ በደንብ ካጠናችሁ ሁሉም ተመሳሳይ ስለሆኑ በዛ መልኩ መሄድ ይቻላል ማለት ነው። እሺ አሁን ደግሞ አንተ አንተ ሲሆን ደግሞ አንተ ሲሆን ከስሙ ላይ ከ ነው የምንጨምረው። ስምንም ላምጣው እንዳለ እዚህ ላይ ከ ነው የምንጨምረው። ያ አንተ ግፍእከ ግፍህ ይሄኛው አሁን ግፍህ ያ እንደዚህ ላድርገው ግፍህ ከዛ ስምከ ካልኩኝ ስምህ ስምከ ቅዱስ ካልኩኝ ስምህ ቅዱስ ነው። ስምህ ስምከ ይሆናል ማለት ነው። ሰዎችን ወደ ነበረችበት ቦታ እንመልሳትና አ አንቲ ደግሞ አንቺ ለአንቺ አሁንም ኪ ነው የምንጨምረው። ኪ ከዛ ግፍኪ ስምኪ ስምኪ ግፍኪ የሚለው ላይ ግፍሽ ውይ አንቺ እኮ ግፍሽ አያልቅም ብትሉ ግፍኪ እንደሆነ ታውቃላችሁ። በቃ አንቺ የሚለውን አንቲ አንቺ እኮ አንቲኬ ቃላትን ማጥናት ነው። በቃ ግፍሽ ስምኪ መኑ ስምኪ ስምሽ 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 ማን ነው? መኑ ስምኪ ማለት ትችላላችሁ። ወይ እንደዚህ ያ ቤትኪ ቤትኪ አይቴ ውእቱ ቤትኪ ቤትሽ የት ነው? አልኪ አልሽ እያላችሁ ከዛ እናንተ ደግሞ ግፍእ ብሎ ክሙ ነው የምንጨምረው። ክሙ ግፋችሁ የእናንተ አይደለም ግን እናንተ የምትሏቸው ሰዎች ግፋችሁ ከዛ ስምክሙ ስማችሁ ስማችሁ ማን ነው? መኑ ውእቱ ስምክሙ ሰዎች ብታገኙ መንገድ ላይ መኑ ማን ውእቱ ነው ስምክሙ ስማችሁ ማን ነው? ምንቱ ውእቱ ቃልክሙ
ነገራችሁን ምንድን ነው? ቃላችሁ ምንድን ነው? ነገራችሁ ምንድን ነው? ዲፔንድስ እንደ አገባቡ ማለት ነው። ቃል የሚለው ነው። ለእኔ ንግግርም ሊሆን ይችላል። እሺ ከዛ አንተን ሴቶቹ ድንጋይን ትንሽ ከፍ ባረገው። ኦኬ ከዛ አንተን ደግሞ እዚህ ጋር ግፍእክሙ ብለናል። ግፍእክን እዚህ ጋር ይሄን ላምጣው እንዳለ ይመሳሰላል ለሴቶቹ ማለት ነው። ምንድን ነው የምታሰምርብኝ? ግፍእክን ግፍእክን ግፋችሁ ስምክን ስምክን መኑ ውእቱ ስምክን ሴቶቹ ብታገኙ ሁለት ሴቶች ብታገኙ መንገድ ላይ አልማዝና አስቴርን ብታገኟቸው መንገድ ላይ መኑ ውእቱ ስምክን ነው የምትሏቸው። ስማችሁ ማን ነው? አይቴ ውእቱ ቤትክን ቤታችሁ የት ነው? እሺ አነ ላይ መጣሁኝ። እኔ ግፍእየ እንዳለ ቃሉ ላይ ይሄ ግፍ የሚለው ላይ ግፍእየ የ ነው የምጨምረው። ግፍእየ ግፌ ወይኔ እኔ እኮ ግፌ ሰው ስቃችሁ ስቃችሁ ማለት ነው። ወይኔ ግፍእየ ውእቱ ብዙ ውእቱ ግፍእየ ብዙ ውእቱ ትላላችሁ። ከዛ ስምየ ስሜ ስሜ አበበ ይባላል። ስሜ አበበ ውእቱ ስሜ አበበ ነው። ስሜ አበበ ውእቱ ቤትየ ስሜ አበበ ውእቱ አልኳችሁ እኔ። ስምየ አበበ ውእቱ አ፣ ቤትየ በዚህ ውእቱ ቤቴ በዚህ ነው ምናምን። በህየ ውእቱ ቤቴ በዛ ነው ወይ በዛ ማዶ ነው ምናምን። እሺ ንህነ እኛ ይሄኛውም እንደዛው ነው። ግፍእነ ነን እንጨምራለን። ግፋችን በስማም ግፋችን ትላላችሁ። ስምነ ስማችን ስማችን ማለት ነው። ይህን ሁላ ያመጣሁት ምንድን ነው? ግፍእኪ የሚለውን ለማምጣት ነው። ግፍእኪ ግፍሽ ግፍሽ ከዛ ግን ምን አለ ተአምረ የሚለው ጋር ስላለ አንድ ላይ ስለሆነ ተአምረ ግፍእኪ ስለሆነ ምንድን ነው የግፍሽን የሚለውን ነገር እና ን የሚለውን ያመጣልናል ማለት ነው። የግፍሽን ተአምር ለማሳየት ከሄሮድስ ፊት ማርያም ሸሸሽ የሚል ትርጉም ይኖረዋል ማለት ነው። እና እንግዲህ ብዙ ነገር ተምራችኋል ብዬ አስባለሁኝ። እግዚአብሔር ያሀብልየ ማሬ መላእክት ያሰማልን ከዘመራችሁት መዝሙሩን ዜባሃክሙ። በሌላ ጊዜ ደግሞ እንገናኛለን። ብዙ መዝሙሮችን እንሰራለን አሉ በጣም ብዙ የግዕዝ መዝሙሮች በጣም የምንወዳቸው ግን ትርጉምን የማናቀው ግን አንዳንዱን ቃላቱን ራሱ በደንብ በትክክል የማንላቸው ብዙ መዝሙሮች አሉ። ባለፈው እንደነገርኳችሁ ቃሉ እንዴት ነው የተጻፈው ጽሑፉንም ማየት እንደገና ትርጉሙ ምንድን ነው የሚለውንም ደግሞ እያወቅን ብንዘምር በዛውም ግዕዝ እየተማርን እኛም ደግሞ አውቀን ደስ ብሎን ስንዘምር ጥሩ ነው። ስለዚህ በዚህ የዛሬው ትምህርታችን በዚህ ያልቃል። ሌላ ጊዜ እስከምንገናኝ ደግሞ እግዚአብሔር ያሀብልየ